የእናትህ ህመም ለኔ ምን ነው? እኔ እዚህ የመጣሁት ምግብ ልበላ እንጂ አንተን የጀነት ታሪክ ልሰማ አይደለም። እንካ ለማኝ ሂድና ያቺ ደሃ በሽተኛ እናትህን አሳክምበት። ልትደበድበኝ ነው? ምንድነው እንደዚህ መፍዘዝ? እዚህ ጋር ስንት ሰዓት ነው የተቀመጥኩት? በጣም ይቅርታ፣ ምን ልታዘዝ? በርገር አምጣልኝ። እስከዛው ግን ትንሿን ውሃ ይዘህ ነው። እሺ አመጣለሁ። እንከፍ ምን አይነት አስተናጋጅ ነው የገጠመኝ? በጣም ይቅርታ የኔ እናት፣ በዛ ላይ ደግሞ ደክሞኝ ስለነበር ነው እና ለሊቱ ሙሉ አልተኛውም። የታመመች እናት አለችኝ። እንደዚህ ደፋ ቀና የምለው እሷን ለማሳከም ነው። የእናትህ ህመም ለኔ ምን ነው? እኔ እዚህ የመጣሁት ምግብ ልበላ እንጂ አንተን የጀነት ታሪክ ልሰማ አይደለም። እንካ ለማኝ ሂድና ያቺ ደሃ በሽተኛ እናትህን አሳክምበት። ልትደበድበኝ ነው? እሺ ማዬ፣ ቃሌ ነው። የእናቴ ቃል ስላለብኝ ነው እንጂ የማደርገውን እኔ ነበርኩ ማቀው። እዚህ ጠረጴዛ ላይ የፈሰሰ ውሃ ሊታፈስ ይችላል፣ ሳንቲምም ሊለቀም ይችላል። ግን የሰው ልጅ ክብር አንዴ ከፈሰሰ አይመለስም። ጭራሽ ትመክረኛለህ? አልመክርሽም። ግን እናቴ ሁል ጊዜ ምን እንደምትለኝ ታውቂያለሽ? ክብርህን ሽጠህ እንጀራ አትግዛ ነው የምትለኝ። ማናጀር የለውም እንዴ ይሄ ቤት? ምንድነው? ምን ተፈጥሮ ነው?